ስጥፍ የሰፋች ያማረች ለቱሪስት የምትመች ትሆናለች። ታች ሲታይ ግሪን ናት፣ ንጹህ ናት፣ ግሪን ናት። ዋናው ታች ያለው ቦታ ከፍ ያለው ቦታ ግን በጣም በትንትንትን ያሉ ቤቶች ናቸው ያሉት። እነዚህን ለሚቀጥለው ትውልድ እዳ አድርገን ማሸጋገር የለብንም። አሁኑኑ አቅደን መስመር አበጅተን ቤቶች የሚገነቡበትን ዛፍ የሚተከልበትን እርከን የሚሰራበትን ብናደርግ ለአይን ውብ ነው፣ በቀጣይነት ላለው እድገት ምቹ ነው። አሊያ እዚህ አፍርሰን ሰርተን ደሞ ቆይተን እዛ ማፍረስ ነው የምንገባው። እያፈረስን እንዳንኖር አንዳንዱን ምርጫ የሌለን እንጠግናለን፣ እናፈርሳለን፣ እናሻሽላለን። የምንጀምራቸው ቦታዎች ግን በእውቀት በዲዛይን መሆን አለበት። እሱም ማድረግ ከቻል እንዳያችሁት ድሬዳዋ ትልቅ ከተማ ነው። ትልቅ ከተማ ነው። ብዙ ነገር ማስተናገድ ይችላል። እዚህ የነበረውን ፓላስ ልክ እንደ ሌሎቹ ቦታ እንደሰራናቸው የገበታ ፕሮጀክቶች ለምሳሌ እንደ ወንጪ ወይም እንደ ጎርጎራ እዚህ ያለውን ፓላስ ሙሉ በሙሉ ታድሶ ለፕራይቬት ሴክተር ተሰጥቶ ጥሩ ሰዎች የሚስተናገሩበት ቦታ ሆኗል። ለመንግስት ተቆልፎ የሚቀመጥ ሳይሆን መንግስትም ይሁን ግለሰብም ይሁን አፎርድ ማድረግ የሚችል ሰው ሰርግ ማድረግ እንዲችል፣ ልደት ማድረግ እንዲችል፣ ምርቃት ማድረግ እንዲችል፣ ገብቶ ምሳ ስብሰባ ማድረግ እንዲችል ተመቻችቷል ቦታው። ለምንድን ነው አንዳንድ ቦታ ያለን አዲሰን እንሰራለን፣ አንዳንድ ቦታ አዲስ እንሰራለን። ግን ድሬዳዋ ፓላስ የታደሰበት ደረጃና ለህዝብ ክፍት የተደረገበት ደረጃ ከሰራናቸው ሌላ ቦታ አዲስ ከሰራናቸው የሚያንስ ነገር አይደለም። ቅርስ ነው፣ መጠበቅ አለበት። አስውበን አልቀን ነው የሰራነው። ይሄንን በየከተማው አንዱ ጋር አዲስ አንዱ ጋር ያለውን አስውበን ስንሰራ ለቱሪስት መዳረሻ ይሆናል። ማንም ሰው ቢመጣ አያሳፍርም። አሁን ያ ቦታ ማንም ሰው ማንም እንግዳ ቢመጣ ድሬዳዋ ተቀብላ ማስተናገድ ትችላለች። ንጹህ ከተማ አላት፣ ኤርፖርት አላት፣ ያ ቦታ አለ። ግን እንደዛ አይነት 10 15 ደግሞ ቢኖር የኮንፈረንስ ሴንተር የመሆን እድል አላት። በተለይ ሐምሌ ነሐሴ አዲስ አበባ እንደሚታወቀው ይበርዳል፣ ይከብዳል እና ብዙ ሰዎች ትምህርት የላቸውም። ሐምሌ ነሐሴ ትምህርት የለም። ክረምቱ ከበድ ይላል አዲስ አበባ። ወደዚህ መጥተው 15 ቀን 20 ቀን ማሳለፍ ይችላሉ፣ የተሻለ አየር ስላለ። ያ መሆን የሚችለው ግን በቂ ማረፊያ ቦታ ሲኖር ነው። ያ መሆን የሚችለው ግን ከተማው ላይ የምናየው ጽዳት እየሰፋ ሲሄድ ነው፣ የተሟላ ሰርቪስ ሲሆን ነው። እና ያን በማድረግ ድሬዎች ሰው ለመቀበል ለማስተናገድ በተለይ እዚህ ሙቀት በሚሆንበት ሰዓት የሰመር ሰዓቱን ሌሎች ሰዎች ከብርድ ቦታ መጥተው እንዲስተናገዱ ጥሩ አማራጭ ሆኖ መቀጠል አለባቸው። ድሬዎች ያላቸው ኳሊቲ ብዙ ነው። ሁለት ሶስቱ ለመጥቀስ አንደኛ ምግብ ዝግጅት ላይ በጣም ጣፋጭ የሆኑ እንደ ባቅላባ ያሉ ብዙ አይነት ምግቦች ያዘጋጃሉ። ከተምር፣ ከሴሰሚ፣